የዋሽንት ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ለሁለተኛ ጊዜ እንግዲህ በዚህ በአዲስ የዩቲዩብ ቻናል መገናኘት ችለናል። እንደ እግዚአብሔር ፈቃድ እንግዲህ ካሁን በኋላም እንደዚህ እያልን ነገሮችን ሁሉ እግዚአብሔር ይርዳንና የእርሱ መልካም ፈቃድ ይሁንና እስቲ ዋሽንትን እስከ መጨረሻ እንደዚሁ የምንማማር ይሆናል። ከእናንተ የሚጠበቀው አንድና አንድ ምንድን ነው? ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እኔን ማበረታታት ነው። ከዛም በመቀጠል በያላችሁበት ሆናችሁ በየትኛውም ቦታ ከኢትዮጵያ ውስጥም ከኢትዮጵያ ውጭም ሆናችሁ በየትኛውም ቦታ ቁጭ ብላችሁ ዋሽንትን መማር እና መማር ብቻ ነው ማለት ነው። ይሄ ነው ከእናንተ የሚጠበቀው። እንግዲህ ዛሬ አንዳንድ ነገሮችን ከባለፈው የቀጠለ ይዤላችሁ መጥቻለሁ። በባለፈው እንግዲህ መሰረታዊ የተባሉ የዋሽንትን ሀሳቦችን መመልከት ችለን ነበረ። ስንጀምር ምን ማድረግ እንዳለብን ከአያያዝ ጀምሮ ዛሬ አያያዝና አጨዋወትን የምንመለከት ይሆናል ማለት ነው። በጣም ጥሩ። ስለዚህ ያው እንግዲህ እንደነገርኳችሁ እናንተ ሰብስክራይብ እና ሀሳባችሁን ኮመንት ላይ አስቀምጡልኝ። አንዳንድ ያልገባችሁ ጥያቄ ካላችሁ ደግሞ ኮመንት ላይ ማስቀምጡልኝ። በዛው ተመርኩዤ እንግዲህ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ ወደ ትምህርታችን ስንገባ ባለፈው አያያዛችንን እንዴት ብያችሁ ነበር? የምታስታውሱ ከሆነ ይኸው ቀኝ እጅ ከታች ነው፣ ግራ እጅ ደግሞ ከላይ ነው ብለናል። በመቀጠል አጨዋወታችን ይሄ ምንድን ነው? 1 ቁጥር ነው ብለናል፣ 2 ቁጥር ነው ብለናል፣ 3 ቁጥር ነው ብለናል፣ 4 ቁጥር ነው ብለናል። ይኸው እንደምትመለከቱት 1 2 3 4 አለቀ። ከዚህ ውጭ ሌላ ቁጥር የለንም። ሙሉ ሲደፈን ግን 5 ብለን መያዝ እንችላለን ማለት ነው። ስለዚህ አንድ ስላችሁ በቁጥር ለመግባባት ምንድን ነው የምናደርገው? 2 3 4 5 ከዛ ወደ 1 ማለት ነው ይሆናል አጨዋወታችን ማለት ነው። ስለዚህ ይሄን ያህል በጣም ቀላል ነው ማለት ነው። ከዛ በመቀጠል አሁን እንዴት አድርገን ድምፁን እናወጣለን የሚለውን እንመልከትና ዲቴይል አያይዘን ወደ አጨዋወታችን እንሄዳለን ማለት ነው። በደንብ ተከታተሉ። አሁን ሁላችሁም አትችሉም እንበል፣ ምንም አይነት ድምፅ ማውጣት አትችሉም እንበል። በቃ እኔም በእናንተ ቦታ ልሁንና ምንም አይነት ድምፅ ማውጣት አልችልም። በቀላሉ በመጀመሪያ ደረጃ በቀላሉ ዋሽንት ላይ አንድን ድምፅ ለመፍጠር በቀላሉ ምን ማድረግ አለብኝ? እንደምትመለከቱት ማለት ነው። ይሄኛውን ብላችሁ ተለማመዱት። ይህችኛዋን ድምፅ አውጧት። እኔ መጀመሪያ የተጠቀምኩባት ቴክኒክ ነች። ገና ዋሽንት ምንም ሳልችል ብዬ ነበር ሳውጣ የነበርኩት አስታውሳለሁ። ስለዚህ በቀላሉ እንደዚህ አድርገን ፉጨቷን ማግኘት እንችላለን። እዚህ ጋር በደንብ አድርጌ ላስረዳችሁ። እያያችሁት ነው። አሁን ይሄኛው የከንፈራችን ክብ አለች አይደለም? ከዛ እቺኛዋን እንዲህ ለግማሿ እንሸፍናታለን። እቺ ግማሿ ፉጨታችን ዋሽንት ላይ በምን ይፈጠራል ብትሉ፣ ግማሽ ድምፅ ወደ ውስጥ ይገባል፣ ግማሽ ድምፅ ደግሞ ወደ ውጭ ይወጣል። እንትኑን ትንፋሹን ስፕሊት ነው የሚያደርገው ማለት። ግማሹ ወደ ውስጥ ይገባል፣ ግማሹ ወደ ውጭ ይወጣል። ያን ጊዜ ፉጨት ይፈጠርልናል ማለት ነው። ግን አሁን ላይ ለጊዜው እንደ መጀመሪያ ያክል ምን ማድረግ እንችላለን? እንደነገርኳችሁ ብለን የምናወጣውን ትንፋሽ እኩል ለሁለት እንደዚህ መክፈል እንችላለን ማለት ነው። ለምሳሌ አሁን ለምሳሌ እዚህ ጋር የሆነ ወረቀት አለ። እዚህ ጋር አሁን ይሄኛውን በቃ እኩል እንደዚህ እንደ መክፈል ማለት ነው። በቃ እቺኛዋን እኩል እንከፍላታለን ማለት ነው። ከዛ እዚህ ጋር ስንመጣ ዋሽንትን እዚህ ጋር እዩ። በቃ ግማሹን ወደ ውስጥ እየላኩት ነው፣ ግማሹ ወደ ውስጥ እየገባ ነው፣ ግማሹ ወደ ምን እየወጣ ነው? ወደ ውጭ እየወጣ ነው። ያን ጊዜ ነው ፉጨት ሊፈጠርልኝ የቻለው። ከዛ እዚህ ጋር አያያዛችን እንዴት ይሆናል ማለት ነው? እቺ ግማሿ በከንፈራችን ትሸፈናለች። ያው እንደምትመለከቱት ነው እንግዲህ ግማሹ እንደዚህ ብሎ በምን ተሸፍኗል? በከንፈራችን ተሸፍኗል። በየትኛው ፓርት ነው የሚሸፈነው? በዚህኛው። እቺኛው ፓርት እንዳለ የለች። እቺ አይደለም ብለው
እቺ ከዚህ በኋላ ፓርት የለም። እዚህ ጋር በወረቀት ለማሳየት ያክል እንደዚህ ማለት ነው። ይሄኛው ፓርት ሙሉ ለሙሉ መደፈን አለበት፣ በደንብ አድርጎ መደፈን አለበት። ይሄኛው ፓርት ሲደፈን ምን ይሆንልናል ማለት ነው? ምንም አየር አይወጣም። አንዳንድ ጊዜ አንዳንዶቹ ምን ያደርጉታል መሰላችሁ? ያያችሁ በዚህ ማየር ያስወጣሉ፣ በዚህ ማየር ያስወጣሉ። ይሄ ሙሉ ለሙሉ ስህተት ነው። ይልቁንስ እንደዚህ ታደርጉና ይሄው በቀላሉ ይሄው እቺን ወደ ጥግ ልውሰዳትና ከዚህኛው ጀምሬ እጀምራለሁ። ከዛ በዚህኛው ምንም አይነት ቀዳዳ እንዳይወጣ ማድረግ አለብኝ። ያያችሁ ነው አይደል? ራስሚንስ በዚህ ነው እየተናገርኩ ያለሁት፣ በዚህ ነው ትንፋሽ ማውጣው፣ በዚህ ሙሉ ለሙሉ ዝግ ነው ማለት ነው። ከዛ በኋላ ምን አደርጋለሁ? አያችሁ አይደል? እንደዚህ አድርጌ ትንፋሹን እፈልጋለሁ ማለት ነው። ራስሚንስ ይሄኛው ግማሹን እንሸፍናለን፣ ግማሹን እንጠቀማለን ማለት ነው። አያችሁ አይደል? ይሄው በዚህ ይሄ እንደዚህ ብሎ ይከደናል። ቅድም ያው በዚህ ሳሳያችሁ የነበርኩትን ዳይሬክሽን በሁለቱም ሳይድ እኩል ነው። የዳይሬክሽን ችግር የለውም፣ በዚህም በዛም ሆነ ችግር የለውም። ስለዚህ ይሄው እንደዚህ ብሎ ይሄ እንደዚህ ብሎ ተሸፍኗል ማለት ነው። እንደዚህ ታደርጋላችሁ። ከዛ ይሄኛው ፓርት ሙሉ ለሙሉ ስለሚሸፈን አያችሁ አይደለ? በዚህ ነው ትንፋሽ እያስወጣ ያሉት። ይሄኛው ሙሉ ለሙሉ ዝግ ነው። ከዛ በኋላ ትንፋሹን እኩል ስንሰነጥቀው ድምጽን ማግኘት እንችላለን ማለት ነው። ከዛ በኋላ እንደ ተጨማሪ ሀሳብ ደግሞ አንዳንድ ጊዜ ቶናችንን ማጽዳት ከፈለግን ስንጀምር ማለት ነው ትንፋሽ ሆኖብን ድምጽ አላወጣ ካልን መፈለግ፣ እንደዚህ እያደረግን መፈለግ፣ በቃ እንደዚህ አድርገን መፈለግ እንችላለን በቀላሉ ማለት ነው። ስለዚህ ድምጽ እንዴት እንደምናወጣ ተምረናል ወይም ተመልክተናል ማለት ነው። በመቀጠል ድምጽ ማውጣት ከጀመርን በኋላ ምንድነው ስራችን ማለት ነው? እንቀጥል ወደ ጣት መለማመድ ማለት ነው። አጀማመራችን እንዴት ነው ብያችኋለሁ። ቀኝ እጅ ከስር ነው፣ ግራ እጅ ከላይ ነው። አያያዛችን እንደዚህ ነው፣ እንደምትመለከቱት ነው። ይሄው ጣቴ እንደዚህ ነው። ከዛ በኋላ ይሄው እንደዚህ እናደርጋለን። ከዛ አንድ ህግ ልንገራችሁ፣ ሁል ጊዜ ዋሽንት በፍጹም ከታች ተደፍኖ ከላይ አይጫወትም። ባለፈውም ለመግለጽ ሞክሬያለሁ በባለፈው ትምህርት ላይ። ይሄው እንደዚህ ነው። አያችሁ አይደለ? እቺ 1 2 3 4 3 2 1 እያለን እንመጣለን ማለት ነው። በቀላሉ ጣታችሁን ለጊዜው እስክትለምዱ ድረስ ትንፋሻችሁን ብትቆጥቡም ችግር የለውም። ለምሳሌ ጣታችሁ ገና ሳይለም ብትሉ በጣም ድካም ሊሆንባችሁ ይችላል። ስለዚህ እንደዚህ አድርጋችሁ ያዙት። ይሄው ለምሳሌ ዋሽንት እንዳላችሁ እንቁጠርና እስቲ ከኔ ጋር ለመያዝ እንሞክር፣ እንጀምር። ይሄው 1 ስላችሁ የቀኝ እጃችሁን ቀለበት ጣት ታነሱልኛላችሁ። 2 ስላችሁ የቀኝ እጅ ጠቋሚ እጅን ታነሱልኛላችሁ። 3 ስል የግራ እጅ ቀለበት ጣትን ታነሱልኛላችሁ። 4 ስል የግራ እጅ ጠቋሚ ጣትን ታነሱልኛላችሁ ማለት ነው። እንጀምር። ለመጀመር 1 2 3 1 2 3 4 እያችሁ አይደለ? ከዛ እንጀምር። ተመልሰን ወደ ታች እንወርዳለን። ባላችሁበት ይዛችሁ ትቆማላችሁ። ከዛ ስንቀጥል ወደ ታች ስንመለስ 4 ስላችሁ እዛው ራሱ ስለተከፈተ ነው። 3 ስላችሁ 3 እንደተከፈተ አድርጋችሁ ትተውታላችሁ። እቺኛዋን ብቻ ነው የምትደፍኗት ስንመለስ ማለት ነው። ስንመለስ እቺ ሶስተኛዋ ቀዳዳ ስለምታስፈልገን 4 ስላችሁ እቺኛዋን ትደፈናለች። ከዛ 3 ስላችሁ እቺኛዋ ትደፈናለች። 2 ስላችሁ እዚች ጋር ትደፈናለች። 1 ስላችሁ እዚች ጋር ትደፈናለች ማለት ነው። በጣም ጥሩ። ስለዚህ ካም በኋላ ትሬኒንግ በቀላሉ ለማድረግ 1 2 3 4 3 2 1 ከዛ እቺኛዋ ራሷ ደግሞ በ5 ላይ ዜማ ትመጣለች ማለት ነው። ይሄኛውን ከጊዜ በኋላ ሞር ክሊር ይሆንላችኋል። ለምን ሲመለስ ቁጥሩ እንደሚዘገኝ የስኬል መጫወት ስንጀምር በይበልጥ በደንብ እንመለከተዋለን። ይሄው ለዛሬ ግን ይሄው 1 2 3 4 3 2 1 1 2 3 4 3 2 1 ከዛ በኋላ ሪትም እንያዝ እስቲ። ቀጭ ቀጭ ቀጭ
ይሄ ነው በቃ ሪትም አይደለ? ድም 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 ይላል። ይሄ ሊሆን ይችላል ሪትማችን ማለት ነው። ስለዚህ እዚህኛው ሪትም ላይ እንግባ። ይኸው በራሳችን መያዝ እንችላለን። እንደዚህ እያደረግን 1 2 3 4 4 3 2 1 1 2 3 4 4 3 2 1 በጣም ጥሩ። ይሄው እንደዚህ አድርጋችሁ መያዝን ትችላላችሁ ማለት ነው። እጅ ላይ ሁለተኛ ስልክ ስለሌለ ነው እንጂ ሜትሮኖም በመክፈት ብቻ በጣም በጣም ቀላል ሪትም መያዝ ይቻላል። በጣም በቀላሉ ማለት ነው። 1 2 3 4 4 3 2 1 ይሄን ሁሉ የምንይዘው ምንድነው በትንፋሻችን አይደለም። ትንፋሽ እዚህ ጋር ካስገባን በጣም ልንደክምና ልንሰለች እንችላለን። በጣም ጥሩ። አሁን እችኛዋን ሌቭል ይዘን ጨርሰናል እንበል። እናንተ ሞር ምን ታደርጋላችሁ መሰላችሁ? ይሄንን ቪዲዮ ፖዝ እያደረጋችሁ እጃችሁ ላይ በደንብ አድርጋችሁ ማስገባት 1 2 3 4 4 3 2 1 በቃ እጃችሁን እንዳታጠነክሩት ብያችኋለሁ ባለፈው። በጣም አላሉት። በቃ በጣም ፍሌክሲብል መሆን አለበት እጃችሁ ጣቶቻችሁ ማለት ነው። ስለዚህ 1 2 3 4 1 2 3 ከዛ ሌላ ልነግራችሁ የምፈልገው ነገር ስትከፍቱ እንደዚህ አድርጋችሁ አትክፈቱት። እያያችሁ ነው አይደለ? ብዙ ጊዜ ጀማሪዎች ላይ የምመለከተው ነገር ነው። ይሄ እንደዚህ አድርጋችሁ አትያዙት። እንደዚህ ምናምን አታርጉት። በቃ በጣም በቀላሉ ይሄው ምን ያህል እንደምከፍተው አያችሁ አይደለ? በቃ እንደዚህ አድርጎ ለመጫወትም በጣም ይቀላችኋል ማለት ነው። ከዛ እጃችሁን ከህግጋቱ ጋር በጣም አስለምዱት። ከታች ተዘግቶ ከላይ አትክፈቱ በጭራሽ። ከታች ሁሉ ጊዜ ትጀምራላችሁ። በቃ እንደዚህ ይሄው እኔ በቃ ምንም በቃ ልፍጠን ብልም በቃ በፍጹም ከታች ተደፍኖብኝ ከላይ አልከፍትም በፍጹም ማለት ነው። ስለዚህ እንደዚህ አድርጋችሁ እጃችሁን በባዶ አስለምዱ። ለምሳሌ በማታም ሊሆን ይችላል ሰው በጠበጣችሁ ምናምን ሊላችሁ ይችላል አይደለ? በቃ ዋሽንትን ያዙና በቃ መጮት እኮ የለባችሁም ማለቴ ግዴታ ድምጽ ማውጣት አይጠበቅባችሁም። በጣም ሪላክስ ወይም በቃ በተረጋጋ ቦታ ሆናችሁ እንደዚህ አድርጋችሁ ልመዱት። አያችሁ አይደለ? በጣም በቀላሉ ማለት ነው። ከዛ በኋላ ይሄኛውን ከለመዳችሁ በኋላ እንደነገርኳችሁ ግን ይሄን ቪዲዮ ፕሌይ ፖዝ እያደረጋችሁ እኩል ከኔ ጋር ለመስራት ሞክሩ። ከዛ ይሄንን ከለመዳችሁ በኋላ ወደ ዋሽንታችን ወይም ወደ ቶናችን እንምጣ፣ ወደ ድምጻችን ማለት ነው። ከዛ ይሄው ይሄን አይደለ ስንመለከት የነበር ነው። ስኬል ሌላ ነው። ይሄኛው ራሱ የሆነ ስኬል አይነት ነው። ግን አሁን ዲቴል አንገባም። ትምህርቱ በጣም እየሰፋ ስለሚሄድ ሌላ ጊዜ በሂደት የምንማማረው ይሆናል። አሁን ግን ለጊዜው የፖዝ ወይም የፊንገር ኤክሰርሳይዝ ላይ ስላለን እሱን ነገር በደንብ አድርገን ነው የምንመለከተው። ስለዚህ ለጊዜው 5 1 2 3 4 ከዛ እንመለሳለን። 4 ሲባል እራሷን ነው የምንደግማት። ከዛ 3 2 1 5 አያችሁ አይደለ? 5 ብለን ጀምረን 1 2 3 4 እቺኛዋን ቀዳዳ ተዋት። እሺ አደራ እቺን ቀዳዳ ተዋት። ለአሁን እንደነገርኳችሁ ነው። ሌላ ጊዜ በሰፊው የምንማማራቸው ትምህርቶች ይኖራሉ። ያው እኔ የምጠቀምባት ዋሽንት ስለሆነች ነው። ወደ ትምህርታችን ስንመለስ 1 2 3 4 ብለናል። ከዛ ሙሉ ሲደፈን ምንድነው ብያችሁ ነበረ? 5 ነው ብያችኋለሁ። ስለዚህ ይሄው 5 ከዛ 1 2 3 4 ምንም አናንቀሳቀስም። 4ን ስንባል አራተኛ ቀዳዳ መከፈት አለባት ማለት ነው። 3 ስንባል ሶስተኛ ቀዳዳ መከፈት አለባት። ዛት ሚንስ ከ3 በታች ያሉት ቀዳዳዎች ክፍት ናቸው። ከ3ኛ በላይ ያለችው ቀዳዳ ምንድነች? ዝግ ነች ማለት ነው። በጣም ጥሩ። ስለዚህ ይሄው 3 ከዛ 2 ስንባል ሁለተኛ ቀዳዳ ክፍት መሆን አለባት። 1 5 ከዛ ይሄኛውን ቅድም ምን ብያችሁ ነበር? ሪትም ውስጥ ማስገባት እንደዚህ 1 2 3 4 5 ምናምን ብያችሁ ነበር አይደል? ስለዚህ 5 ብለን ስንጀምር ይሄው በጣም ሲምፕል ነው ከምላችሁ በላይ በጣም ሲምፕል ነው። አሁን እናንተ በደንብ አድርጋችሁ መያዝ ያለባችሁ ምንድነው? አንድን ነገር ገና ከጀምሩ በስነ ስርዓት ተቀርጾ ሲያድግ በጣም ጥሩ ይሆናል። ስለዚህ እናንተ ሌላ ነገር ኤክሰስ ማሰቡን ተውትና
እንደ ጀማሪ ከሆናችሁ እንደዚህ አድርጋችሁ ጀምሩ። በቃ ይሄው በጣም ቀላል ነው ማለት ነው። እንደዚህ አድርጋችሁ ስትጀምሩ በኋላ በሂደት ነገሮች ሁሉ በጣም መስመር እየያዙ ስለሚሄድላችሁ ጥሩ ደረጃ ላይ በአጭር ጊዜያት ውስጥ ራሳችሁን ታገኛላችሁ። የሚሆነው ግን ምንድነው እናንተ በጣም ጊዜ ሰጥታችሁ መስራት ስትችሉ ነው ማለት ነው። እንቀጥል። አሁን ከኔ ጋር ትላላችሁ። እንደዚህ አድርገን ነው እንግዲህ የምንቀጥለው። አሁን ሁላችሁ ኤ ሜጀር ዋሽንትን ይዛችኋል። ስለዚህ ይሄው በጣም ጥሩ። እንደዚህ እናደርጋለን። አሁንም እንጀምራለን። ለጊዜው ጣቴን እንደዚህ በደንብ ማነሳላችሁ ሞር ክሊር ሆኖ እንዲታያችሁ ስለፈለኩ ነው እንጂ ቅድም የነገርኳችሁ ነገር አትርሱት። እናንተ እየተጫወታችሁ ስለሆነ እንደዚህ አድርጋችሁ ማንሳት አያስፈልግም። እኔ ግን ሞር ክሊር እንዲሆንላችሁ እንደዚህ ጣቴን በደንብ ከፍ እያደረኩኝ አሳያችኋለሁ ማለት ነው። ይሄው አሁንም 5 ብለን እንጀምር። ከዛ ይሄው ደን 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 ብለን አብረን እንላለን ማለት ነው። በጣም ጥሩ። እንድገመው፣ እንጀምር። በጣም በቀላሉ እርግጠኛ ነኝ እናንተም ይሄንን ነገር እንዲያዛችሁት። ምናልባት እንደዚህ በጣም ከፈጠንኩባችሁ ምን ታደርጋላችሁ ብያችኋለሁ። ቪዲዮን ፖዝ አድርጉትና እንደነገርኳችሁ ይሄው ብቻችሁን ደን 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 እጃችሁ ላይ ማስገባት ደን 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 እቺ በደንብ አድርጋችሁ ቅጥቅጥ አድርጓትና ከዛ ከኔ ጋር እኩል አሁን ቅድም ከነበርነው ፍጥነት ደግሞ ትንሽ እንጨምራለን ማለት ነው። በደንብ እንደተለማመዳችሁ አድርገን እንያዘውና ማለት ነው። አያችሁ አይደለ? በጣም በቀላሉ እንደዚህ አድርገን ማፍጠን እንችላለን ማለት ነው። ስለዚህ በደንብ አድርጋችሁ እናንተ እቺን ነገር በደንብ ያዟት። ዛሬ የተማማርነውን ነገር እንዳትረሱ። አንድ ድምፅን እንዴት መፍጠር እንደምንችል ተመልክተናል። በመቀጠል የጣት አያያዛችንን ተመልክተናል። ሶስተኛ እንዴት አድርገን የመጀመሪያውን ፊንገር ኤክሰርሳይዝ መስራት እንደምንችል ተመልክተናል ማለት ነው። በጣም ጥሩ። በቀጣይ ቀጥታ ወደ ምን እንገባለን መሰላችሁ? ወደ ስኬል እንገባለን። ግን ደግሞ ከዛ በፊት ዛሬ ባስተማርኩት ላይ ይቅርታ፣ ባለፈው ካስተማርኩትም ላይ በሁለቱም ማለት በዛሬውም ክላስ በባለፈውም ክላስ ላይ የተማርነው ላይ ያልገባችሁ ነገር ካለ ምንድነው ኮመንት ሴክሽን ላይ አስቀምጡልኝ። እነሱን እንደ ምላሽ ወይም እንደ ጥያቄና መልስ ብዬ ራሱን የቻለ የቪዲዮ ትምህርት እንሰራላችሁ ይሆናል። በቀጣይ ግን ምን እንመለከታለን? ስኬል እንዴት እንደምንሰራ እንመለከታለን ማለት ነው። ስለዚህ ከእናንተ የሚጠበቀው በቀጣይ ቪዲዮ እስክንገናኝ ድረስ አደራ በደንብ አድርጋችሁ በጣም ስሩ እና ደግሞ በቴሌግራም ላይ የዋሽንት ትምህርት የሚል ቻናል አለ። እዛ ላይ እንግዲህ ሰርች አድርጋችሁ ግቡና አንዳንድ ጥያቄዎችን ያልገባችሁ ነገርን ሁሉንም ነገር እዛ መጻጻፍም ቮይስ ሪከርድም መላላክ ትችላላችሁ። ለምሳሌ ያላችሁበትን ደረጃ ማሳወቅ ከፈለጋችሁ ያልገባችሁ ነገርም ካለ ቮይስ አድርጋችሁ በጥያቄ መልክ ማስቀመጥ ትችላላችሁ። እዛው እርስ በርስ እንማማርበታለን። በይበልጥ ግሩፕ መኖሩ ለሁላችንም ጥቅም ነው። አንድም እናንተ ከምትጠይቁት ጥያቄ ላይ ሌላውም ሰምቶ ምላሽ ያገኝበታል ማለት ነው። እናንተም እንደዚሁ ከሌሎች ላይ ምላሽን ጥያቄና መልስን ስለምታገኙበት በጣም ጥሩ ይሆንላችኋል። ሌላው ጥያቄ እዛ ብታስቀምጡልኝ እንዲሁ ቪዲዮ እየገባው እንድሰራላችሁ ይሆናል ማለት ነው። ስለዚህ ዲስክሪፕሽን ላይ ስልክ ቁጥሬን አስቀምጥላችኋለሁ።
በዛ ቁጥር ላይ ሊንክ ላክልን ብላችሁ ቴክስት አድርጉልኝ በቴሌግራም ሊንኩን እልክላችኋለሁ ማለት ነው። ሰርች አድርጋችሁ መምጣት ካልመጣላችሁ ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል። አደራ እንግዲህ ይህ ትምህርት እንዲቀጥል እንግዲህ እስቲ አበረታቱኝ። በቃ ለሌሎች እንዲደርስም ሼር አድርጉላቸው። ኮመንት ላይም ያልገባችሁ ጥያቄዎች ካሉ ጻፉልን። በቀጣይ ቪዲዮ እስክንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይሁን። እግዚአብሔር ከእናንተ ጋር ይሁን። በርቱ። ከምንም በላይ በደንብ አድርጋችሁ በርቱ፣ ስሩ፣ ተለወጡ። በቀጣይ ቪዲዮ እንግዲህ እስክንገናኝ ሁላችሁም ሰላም ሁኑ። አመሰግናለሁ።